ላልተገባ ዓላማ ጊዜና ሀብታቸውን ለሚያጠፉ ወንድምና እህቶቻችን ያለኝ መልእክት እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሙያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ ከሚያነግብ የድሃን ቤት ቢቀይር ይሻላል። እና ጀግንነታችን ሀገር በማልማት ሀገር በመቀየር ህዝብ በመቀየር ብናደርገው እኛ ለማኞች ልንሆን አይገባም። እንደዚህ ያለ የሚያምር ሀገር ያለን ሰዎች ሆነን ለማኝ መሆናችን ያሳዝነኛል። አሁን በቅርቡ ከልመና ነፃ ለመውጣት ስራ ጀምረናል። ህዝብ አወያይተን ታውቃላችሁ። ወደ 7-8 ክልሎች ጨርሰዋል። ማወጅ ይፈልጋሉ፣ ግን ያልጨረሱ ሰዎች አሉ። ለምን ያልጨረሱ? የተፈናቀሉ ዜጎች አሉ። ያ የተፈናቀለው ዜጋ ቤቱ ገብቶ ቤቱ እንዲገባ አድርገን እንዲህ አድርገን ሰርተንለት ህይወቱን ብንቀይር ኢትዮጵያ ባጠረ ጊዜ ውስጥ የማንንም ስንዴ ማትለምን መሆን ትችላለች። ሰው አፈናቅሎ ማፈን ፖለቲካ ሆነ። ኢትዮጵያ ውስጥ ሰው ቤቱ ቀየው እንዳይመለስ ፖለቲካ፣ ክላሽ መያዝ፣ መሰልጠን፣ ማደግ፣ መጀገን ሆነ። መበላላት፣ መጀገን ሆነ። እንዴት ሎ መሬቱ ይልማታል? እና ከዚህ ወጥተን በሀገር ደረጃ የሚጨበጥ ለውጥ ብናመጣ ቢያንስ ልጆቻችን ከስደት፣ ከችግር፣ ከእርዛት፣ ከጦርነት ተላቀው በሰላም ደስተኛ ህይወት እንዲኖሩ ስለሚያደርጋቸው እኔ ለእናንተ እዚህ ላላችሁ ሰዎች ያለኝ መልእክት እንግዲህ 3 ወር የተባለው እኛ መምጣት ስላልቻልን ነው እንጂ ከወር በፊት አልቋል ስራው። በነበረው ፕሮግራም የተጨናነቅ ነው። 2 ወር 3 ወር ውስጥ እንደዚህ ያለ መንደር መስራት ይቻላል። ይህንን የስልጤ ዞን አመራሮች፣ የሀዲያ ዞን አመራሮች በሺዎች ደቡብ አፍሪካ ብትሄዱ በጣም በርካታ ዲያስፖራ ሀዲያ አለ። ለዚህ 2-3 ቤት መስራት ለነሱ ከባድ አይደለም። ሁሉ ባይችሉ የሚችሉ ብዙ ናቸው። ስልጤም እንደዚሁ ነው። በከተማ በጣም ንግድ የሚወዱ ገንዘብ የሚሰሩ ዜጎች አሉበትና ለማህበረሰባችን ቁም ነገር ሰርተን የሚጨበጥ የሚታይ ነገር ጥል ለማለፍ የሚያግዝ ስለሆነ እንረባረብ፣ እንስራ ነው። ካልሰራን በቀር ሀገር አይለወጥም። ዝም ብሎ አሁን ያለው የምኞት እንትን አይሰራም። መስራት ይፈልጋል። አንደኛ ማመን ይፈልጋል። እችላለሁ ብሎ ማመን ይፈልጋል። እበለጽጋለሁ ብሎ ማመን ይፈልጋል። ማመን ብቻውን ግን በቂ አይደለም። መስራት ይፈልጋል። ያኔ ፈጣሪም ያግዛል፣ ሰውም ያግዛል። እዚህ ይህንን ስራ የተማሩ ሰዎች የዚህኛውን ሰውዬ ቤት ለመቀየር ምንም ችግር የለባቸው ማለት ነው።